ሟች ፖሊስ ወታደር ሀጎስ ነው የሚባለው። ከሱ ጋር የተመደበው ደግሞ ዘሪሁን ነው። ባለፈው እንደነገርኳቸው ሁለቱም ወታደሮች ናቸው። ስለዚህ ዘሪሁን በዛች ጊዜ በዛች ቦታ ላይ በያዘው መሳሪያ የተወሰኑ ጥይቶችን ተኩሶ ስለነበረ ሟች የሞተው በሌላ ነው ወይስ በዛ በራሱ ጓደኛ ነው የሚለው ማጣራት ስለሚያስፈልግ ወታደር ዘሪሁን በቁጥጥር ስር ውሎ ወደ አዲስ አበባ ፖሊስ ተወስዷል። የተወሰነ ቃሉን ከሰጠ በኋላ አንዳንድኛ ለምንፈልጋቸው ነገሮች እንዲያብራራልን ምን እንዳየ ከጠየቅነው በኋላ ታስሯል። ምንድነው እሱ የገለጸልን? ሰውየውን በመልክ አየውም፣ በጣም በርቀት ነበር የሚያየው። ጨለማ ነው ሲሮጥ። ግን እግር አነሳሱን ሲያየው በእድሜ ሰላሳዎቹ ቤት ውስጥ ሰላሳዎቹ መጀመሪያ ውስጥ ያለ ሰው ነው። ቁመቱ ሜትር ከሰባ ከዛ በታች አይሆንም። ሰውነቱ ቀጭን ነው ብሎ ከርቀት አሯሯጡን ነው ያየው። ፊቱ መልኩ አላየም። እና ያለውን ነገር ያው ተጠርጣሪ ስለሆነ እሱም ይገለዋል ተብሎ ስለሚታሰብ ያው የፎረንሲክ ምርመራው በየትኛው ጥይት ነው የተመታው የሚለው ተረጋግጦ እስኪመጣ በክላሽ ጥይት ነው በሽጉጥ ጥይት ነው በምንድን ነው የተመታው? ምክንያቱም እዛች ቦታ የሽጉጥም የክላሽም ቀለ ስለተገኘ በየትኛው የተመታው የሚለው የሚረጋገጥበት እስኪመጣ ከእንደገናም ደግሞ ይሄ ሰው አብሮት የተመደበው ሰው ሲሞት ተገቢ የሆነ መውሰድ ያለበትን እርምጃ ስላልወሰደ ከዛም አንጻር ኃላፊነትን ካለመወጣት አንጻር በአጠቃላይ እንደ አንድ በነፍስ ግድያ እንደተጠረጠረ ሰው ታስሮ ምርመራ እየተጣራበት ነበር። ምርመራው እየተካሄደበት ነበር። በዚህ ሂደት ምርመራው ቀጥሏል። የተገኘው ጋቢ ከዘራ ከዚህ ፍንጭ በመነሳት እንዴት ነው ተጠርጣሪውን የምንይዘው የሚለው ላይ በአራት የምርመራ ቡድን በማዋቀር የተለያየ የክትትል ቡድን በማዋቀር አንደኛው ግሩፕ ከዘራውን፣ አንደኛው ግሩፕ ጋቢውን፣ ሌሎች ሁለት ግሩፖች ደግሞ አንዱ ወደ አባ ሳሙኤል አካባቢ ተወላጅ የሆኑ ፖሊሶች እዛው ሆነው በአካባቢ የሚወራውን ነገር ቋንቋ የሚችሉ እዛው እየኖሩ ከዘመዶቻቸው ጋር እረፍት እንደወጡ ሆኖ አድርገው እዛ አካባቢ እንዲያጠኑ፣ ሌላው ደግሞ በከተማ ውስጥ የሚደረጉ ስለዚህ ጉዳይ የሚነገሩ ነገሮችን በአረቄ ቤት፣ በጠላ ቤት፣ በተለያየ ቦታ የሚከታተሉ ተመደቡ ማለት ነው። ሌሎች የፖሊስ አባላት ደግሞ ሁሉም በየቀጠና ተከፋፍለው ተከራይ፣ ነዋሪ በሚል በየቦታው ያለው ሰው ዝርዝር ይዘው እንዲመጡ ማን ቤት ስንት ተከራይ እንዳለ እድሜያቸው ከ40 ዓመት በታች የሆኑ ሰዎች በዛ አካባቢ በዛች አቃቂ በተለይ በ01 በዛች አካባቢ ያሉ ሰዎች 03 ይዋሰናሉ። 04 ወደዛ በሚዋሰኑት ቀበሌዎች ያሉ ወጣቶች ከትንሽ ወደ ሰፊ እያሰፋን እየሄድን ምን ያህል ሰው ይኖራል? ማን ነው እዛ ቤት በዛ ሰዓት ሊኖር የሚችል? መሳሪያ ሊኖረው የሚችል ማን ነው? መሳሪያ የሚነግድስ ማን አለ? መሳሪያ የሚያቀባብል ማን አለ? ከተቃዋሚ ድርጅቶች ጋር ግንኙነት አለው ተብሎ ከሽፍቶች ጋር ይገናኛል የሚባል ሰው ማን አለ? በሚል በእያንዳንዱ ነገር ላይ አባሎቹ ተመድበው ክትትል እያደረጉ ነው። አባሎቹ ሟች በእነሱም ተወዳጅ የነበረ በጣም ቅልጠፍ ያለ ልጅ ስለነበረ ሁሉም በእልክ ስራውን እየተከታተለ ነው። ምርመራው በከፍተኛ ሁኔታ ቀጥለዋል። ስራው እየተመራ ነው፣ እየተከታተልነው ነው። ትልቁ ችግር ይሄ ጋቢ የማን ነው? ይሄስ ከዘራ የማን ነው? ይሄን ለማወቅ ምን ማድረግ አለብን? በቀን 3 ጊዜ እንገናኛለን። በቀን 3 ጊዜ እንገመግመዋለን። የሰራነውን ስራ እንወያይበታለን። ምን ማድረግ እንዳለብን ሁሉም የምርመራውና የክትትሉ ቡድኖች በጋራ የምንሄድበትን ነገር ያገኙትን ፍንጭ በቀን 3 ጊዜ እንገመግማለን፣ እንመዘግባለን፣ እንከታተላለን። የበላይ አለቆች ደግሞ በየጊዜው እየደወሉ ምን ደረሳችሁ፣ እንዴት ሆነ እያሉ ወጥሮ ይዘውናል። በጣም አስጨናቂ የነበረ ጊዜ ነበር። አንዳንድ አለቆች ከቢሮ ንቅንቅ ብለው ስለማያውቁ በተለይ ታጋዮቹ የፖሊስ ስራም በደንብ እንዴት እንደሚሰራ በዛን ጊዜ በደንብ ስለማይገባቸው አንተን በማስጨነቅ ስራው የሚሰራ ስለሚመስላቸው እኛን ወደ መሰላቸትና ጭራሽ ወደ ጥለን ጥፋ እስከሚያሰኘን ድረስ አማራውን ነበር። ሆኖም ግን የግድ የሟችን ህይወት ያጠፋው ሰው መያዝ ስላለበት
ሁላችንም እየተረባረብን ነው። የሀጎስ ገዳይ ማን ነው? ከወንጀሉ ቦታ የተገኘውን ከዘራ እንዲከታተሉ የተመደቡት ፖሊሶች በቁጥር 5 ይሆናሉ። እነዚህ ሲቪል ለባሽ 5 ፖሊሶች ቢሮዬ ገብቶ መነጋገር ጀመር። በዛሬ ቀን በጠዋት ምን ማድረግ እንዳለባቸው፣ ትላንት ምሽት ምን እንዳደረጉ በሱ ጉዳይ ተነጋግረን አንዳንድ መመሪያዎችን ለመቀባበል ተሰባሰቡ። ልንሄድበት የምንችለው መንገድ ከዘራው የማን ነው የሚለውን በየቦታው ሄደን በየጠላ ቤቱ፣ በየጠጅ ቤቱ ብዙ ሰው በሚሰበሰብባቸው ቦታ ሁሉ የመጠየቅ እቅድ ነው የተያዘው። ያ ካልተሳካ ደግሞ በአቃቂና በአካባቢው ከዘራ የሚሸጥ ምን ያህል ሰው አለ? ከዘራ የሚሸጡ ወይም ደግሞ ከገጠር ወደ ከተማ አምጥቶ ከዘራ የሚነግዱ ካሉ እነማን ናቸው በሚለው ላይ አቃቂንም ቃሊትንም በዙሪያ ያሉ የገጠር ገበሬ ማህበሮች እስከ ዱከም ባለው በዚህኛው በኩል ደግሞ አሁን ቅሊንጦ፣ ኮየፈጬ በሚባሉት አካባቢ ያሉ ሰዎች ጨምሮ በግራና በቀኝ በስፋት ከዘራ ማን ይሸጣል? ሽመል ነጋዴ አለው። ሽመል አምጥቶ ነው የሚሸጠው ወይስ ሽመል ራሱ ያዘጋጃል? እሱን ለይተን በመከፋፈል ለቡድኑ በተናጥል የሥራ ድርሻ ተሰጠ። ነገሌ በዚህኛው ቀበሌ ስንት ከዘራ ነጋዴ አለ፣ ገሌ በዚህኛው ቀበሌ ስንት፣ ይሄን እያጣራችሁ ትመጣላችሁ። ከዘራ ነጋዴ በገበያ ውስጥ የሚሸጡት ደግሞ እነማን ናቸው? ከዘራን ደግሞ እንደዚህ የሚሰራ በቆዳ ለብጦ የሚሰራ ባለሙያስ ማን ነው? ምክንያቱም ከዘራውን የሸጠለት ሰው ከዘራ የገዛው ሰው ሊያስታውስ ስለሚችል የገጠር ሰው በብዛት ስለሚተዋወቅ ቢያንስ አንዱ ኬት እንደመጣ ስለሚተዋወቅ ፍንጭ ለማግኘት ይቻል ይሆናል በሚል በከዘራ ላይ ትኩረት አድርገው እንዲሄዱ ለነሱ የሥራ መመሪያ ሰጠናቸው። የሚቀጥለው የጋቢውን ጉዳይ የሚከታተሉት ናቸው። ጋቢው ለምን እጣን በጣም ይሸታል? ምን አይነት እጣን ነው? በመኖሪያ ቤት ውስጥ እንደዚህ አይነት እጣን ማጨስ አለ? በዚህ ጉዳይ ላይ ስንወያይ ከዛው አካባቢ የተወለዱ ልጆች ስለነበሩ አንዳንድ ፍንጭ አመጡ። ይሄ ጋቢ ውቃቢ ቤት ወይም ጠንቋይ ቤት የሚመላለስ ሰው የሚጠቀመው ነው። እንደውም ካዳሚ መሆን አለበት። የጠንቋይ ካዳሚ ባይሆን ኖሮ ይሄ አንድ ቀን አይደለም፣ ይሄ ሁሉ የዕጣን ሽታ ደጋግሞ ጠንቋይ ቤት የሚሄድ ሰው ለብሶት የሚሄድ ነው። ስለዚህ የዛን ጊዜ ደግሞ ከጠንቋይ ቤት እየወጣም ሊሆን ይችላል ሰውየው። ስለዚህ ይሄን ጋቢ የትኛው ጠንቋይ ቤት የሚካድም ሰው ነው ወይም የትኛው ጠንቋይ ቤት የሚገባ ነው? ስለዚህ ጠንቋይ ቤቶችንም ማጥናት አለብን ተብሎ ጠንቋይ ቤቶችን ለማጥናት የሥራ ድርሻ ተወሰደ። በአቃቂና በዙሪያው ከምን ገምተው በላይ የጠንቋይ ቤት አለ። የትኛው ጠንቋይ ቤት ማን ምን፣ በቃ በዚህ ዙሪያ ጠንቋይ ቤት የሚገባባ ሰው የሚካድም ሰው ወይ ቤት ሰራተኛ የሆነች ወይ ዘመድ የሆነች የሚታወቅ በየጠንቋይ ቤቱ ማን አለ? ይሄ ጋቢ የማን ሊሆን ይችላል? ማን ለብሶ ታይታል? የገጠር ሰው ገጠር ቀመስ ነው። አቃቂ አካባቢ ከተማ ቢሆንም ገጠር ቀመስ ነው። ዳርዳሩ ገጠር ነው። ስለዚህ የገጠር ሰው የማን ጋቢ እንደሆነ የማን ብርድ ልብስ እንደሆነ ያውቃል። የማን ከዘራ እንደሆነ የማን ኮፍያ እንደሆነ ያውቃል። ምክንያቱም ይሄ እንደ አካባቢው ልምድ ነው የምንሄደው። እዚህ ይሄ ጋቢ የለበሰው ሰውዬ የትኛው ጠንቋይ ቤት ካዳሚ ነው ወይም ደንበኛ ነው? ጠንቋይ ቤት፣ ውቃቢ ቤት የሚባሉ በጣም የተለያዩ ቤቶች እንዳሉ በፍንጭ እየደረስንበት መጣ። ስለዚህ ይሄ ጋቢ የለበሰው ሰውዬ ከአንዱ ጠንቋይ ቤት ወጥቷል፣ ወይም ጠንቋይ ቤትም የሚመላለስ መሳሪያ ነጋዴም ሊሆን ይችላል፣ ወይም ደግሞ ከመንግስት አንጻር ከሚዋጉት ውስጥ ለነሱ ኢንፎርሜሽን የሚያቀብል ጠንቋይ ቦታው የመገናኛ ቦታቸው ሊሆን ይችላል። ያ ሁሉ ግምት ውስጥ ያስገባ ክትትል እንዲደረግ በአንድ በኩል ጥናት የሚያደርግ ኃይል አስቀምጠናል። ጎን ለጎን አብሮት የተመደቡ ፖሊስ ከዚህኛው ፖሊስ ጋር ግጭት ነበራቸው፣ ጸብ ነበራቸው። አንዱን ሊያጠፋ የሚያስችል ምን ግንኙነት ነበራቸው? ፖሊሱ አቅዶ ከዘራውና ጋቢውን እዛ ሊጥል ይችላል።
በራሱ መሳሪያ ሳይገለው ቀጥሮ ከቤቱ ባመጣው በደበቀው መሳሪያ ገሎት እንደገና አመለጠኝ በዚህ ብሎ ወደ ሰማይ ሊተኩስ ይችላል። በዛ መንገድም ሌላ ምርመራ ጀምረናል። ወሰብሰብ ያለው የፖሊሱ ገዳይ ማን ነው? ሟች አጎስ የዛው አካባቢ ገጠራማ አካባቢ ተወላጅ እንደመሆኑ በዛች አካባቢ በገጠር አካባቢ ደምን በደም የመመለስ ልማድ አለ። የሆነ ሰው የሆነ ጎሳ ከሆነ ጎሳ ላይ ሰው ከገደለ የዛ ጎሳ ሰዎች የዛን ሰው የሆነ ዘር የቅርብ ሰው የሚገሉበት ልምድ አለ። ያ ለረጅም ዓመት ሲወርድ የመጣ ልምድ ስላለ ምናልባት ይሄን ነገር አፕን አድርጎ ሊሆን ይችላል በሚል ወደ ገጠር ያሉት ወደ ሟች ዘመዶች መረጃ እንዲያሰባስቡ ኦሮምኛ ተናጋሪ የሆኑ ፖሊሶች ተመድበዋል። እነዚህ ክትትል አባሎች እንዲያጣሩ ነጥብ የተሰጣቸው የነሱ ጎሳ ከሌላ ጎሳ ግጭት ካለው ግጭቱ እስከምን የደረሰ ነው? በዚህ መሃል የጠፋ ነፍስ አለ? መበቃቀልስ ከትውልድ ትውልድ የጀመረ ከበፊት የመጣ ይኖር ይሆን? በዚህ ጉዳይ ላይ ማጣራት አድርጉ ተብሎ ፖሊሶች በዚህ እንዲሄዱበት ተደርጓል። እንደ መፍትሄ ደግሞ የሟች የወላጅ አባትና አጎቶቹ በመጥራት እኔ እንዳናግራቸው ያለውን ባክግራውንድ ምንም ሀዘን ላይ ቢሆኑም ወይም ደግሞ እዛ ድረስ በመሄድ ለየት ባለ ቦታ ላይ እኔ አናግሬ ጥርጣሬ ካላቸው ምን ጥርጣሬ እንዳላቸው ልጃቸውን ይገላል ብሎ ከዚህ በፊት የዛተ ወይም በሆነ ግጭት የተጋጨው ሰው ካለ ይሄም ለመነሻ ሊሆን ስለሚችል እሳቸው ማናገር እንዳለብን ቤተሰቦቹን ማናገር እንዳለብንም መደምደሚያ ላይ ተደርሷል። ጎን ለጎን አብሮት የነበረው ፖሊስ ዘሪሁን የሚባለው ወታደር ማለት ነው ከሟች ጋር ምን አይነት ግጭት ሊኖራቸው ይችላል? በጋራ ወይ በሴት ጓደኛ ወይ ደግሞ በሆነ ጥቅም ሊገናኙ ይችላል። ከዚህ በፊት የነበራቸው ግንኙነት አብረው ሲመደቡ ተስማምቶ ነው የሚሰሩት? በመሐከላቸው የሚፈጠር ግጭት አለ? አንዱ አንዱን ሊበቀል የሚችልበት የመሐላቸው ምን ተፈጥሮ ይሆናል? እሱም የሚሄዱበት አካሎች እንዲሄዱበት ተደርጓል። ሌላ በተጓዳኝ በግሉ ሟች የተጋጨው ሰው በግሉ ለመጠፋፋት የሚያደርስ ህይወት ለመጠፋፋት የሚያደርስ ግጭት ከማን ጋር ነበረው? ቂም በቀል፣ ጸብ ወይም በሆነ ምክንያት እሱን የሚፈልገው ሰው ነበር። በሱንም እንድንሄድበት ሰው ተመድቧል። እነዚህ ውስብስብ የሆኑ ነገሮችን ጠቅለል አድርጎ መስመር ያለው ምርመራ ለማድረግ በሁሉም የሚመጡ ኢንፎርሜሽኖች ባለመናቅ ኢንፎርሜሽን አይናቅም አይደነቅም በሚለው የፖሊስ ሳይንስ ብሂል ሁሉንም ነገር እንመዘግባለን፣ እንሄድባቸዋለን። አጣርተን ባዶ መሆናቸው እስከምናውቅ ድረስ የምንንቀው ምንም ነገር አልነበረም። ይህ ሂደት እየተሰራ ሳለ ጎን ለጎን ደግሞ የአስክሬን ምርመራ እየተደረገ ነው። ሟች የሞተው በየትኛው ጥይት ነው? በሽጉጥ ጥይት ነው? በክላሽ ጥይት ነው? ምኑ ላይ በተመታው ጥይት ነው የሞተው? እነዚህ ነገሮችም እየተከታተልን ዳግማዊ ምኒልክ የአስክሬን ምርመራ የሰጠው መልስና ከዛ በኋላ የፌዴራል ፖሊስ ፎረንሲክ ምርመራ ከዛ ቦታ ላይ ካገኘው ጥይት ጋር አያይዞ የሚሰጠውን ትንተና እየጠበቅን ነው። በአጠቃላይ የቴክኒኩን ሂደት ለመከታተል ወደ አዲስ አበባ ፖሊስ ሄጄ እዛ ካሉት የቴክኒክ ባለሙያዎችና ኃላፊዎች ጋር ተነጋግሬያለሁ። የራሳቸውን መደምደሚያ ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው፣ የተኮሰው ሰውዬ እንደዚህ አይነት ቁመት ሊኖረው ይችላል፣ ከዚህ ርቀት ሊሆን ይችላል የሚል በግራፍ የተሰራ የራሳቸው ሳይንሳዊ የሆነ ድምዳሜ ለኔ ማብራሪያ ሰጥተውኛል። ያን ማብራሪያ በመውሰድ የነሱን ማብራሪያ ከታክቲክ ምርመራው ጋር ለማዋሃድ ስራውን በከፍተኛ ሁኔታ እከታተለዋለሁ። ከኔ ያለፈ ደግሞ አለቃችን የነበረው ንጉስ የደደፎ እሱ ደግሞ አመራር ይሰጣል፣ ይከታተለናል። በሳል መኮንን እንደመሆኑ ብዙ ሳይንሳዊ ነገሮችን ያክሰን ነበር። በዚህ ሂደት ምርመራው እየተካሄደ ነው። በዛ ምርመራ ላይ የተሳተፉት አባሎች ስማቸውን ለመጥራት ምናልባት ፈቃዳቸው ስለሌለ ወንድሜ ንጉሴን ስሙን ምጠራው ከፖሊስ ሙያ ወጥቶ በሌላ ስራ ላይ ስላለ ምንም ስለማይነካው ነው። ሌሎች ግን በስራ ላይ ያሉ ስለሆኑ አንዳንዶቹ ትልቅ አመራር ስለሆኑ በአሁኑ ሰዓት ያኔ መርማሪ የነበሩ ሰዎች
ምናልባት ፈቃዳቸው ስለሌለበት ወይ ደግሞ ከኔ አስተሳሰብ ከኔ አመለካከት ጋር በተያያዘ በእነሱ ላይ ችግር ሊመጣ ስለሚችል ስለነሱ ስማቸውን አልጠቅስም። ምርመራው በሰፊው እየሄደ ነው። ቀንና ማታ በዚህ ጉዳይ ላይ ትኩረት ሰጠን እየሰራን ነው። ከአባሎች ጋር በምናደርገው ኢንፎርሜሽን ክትትል በስራ ላይ ሽሙጥና አሽሙር እንደበዛባቸው ይነግሩን ጀመር። ለምሳሌ ጨለማ ቦታ ወጣቶች ቆሞ ከሆነ ምን ታደርጋላችሁ ግቡ ሲባሉ እንገባለን፣ ቅድሚያ ራሳችሁን ጠብቁ እያለ በአሽሙር ሸነቆጣቸው ጀመር ሰው። ምክንያቱም ፖሊስ ህዝቡን ሊጠብቅ የሚችለው ራሱን ከጠበቀ በኋላ ነው ተብሎ ስለሚታመን፣ የአካባቢ ሰው ደግሞ ትንሽ ወጣ ያለ ባህሪም ስላለው ፖሊሶችን ሲያይ እነዚህ አሁን ራሳቸውን እንኳን ማይጠብቁ እኛን ይጠብቃሉ እያለ ማመናጨቅና ማንጓጠጥ ጀምሯል። እዚህ ፖሊሶች ራሳቸውን ስራቸውን ሲሰሩ መሸማቀቅ ጀምሯል። ራሳችሁን ጠብቁ የሚል ድምጽ በየጊዜው ይሰማቸዋል። ይህ ማለት እኛን መጠበቅ አትችሉም፣ መጀመሪያ ራሳችሁን ጠብቁ እየተባሉ ነው ማለት ነው። ስለዚህ ለሁሉም መንገድ መጥፊያ የሆነ ወንጀል ነው የተፈጸመው። ወንጀሉን በእልክ ለመመርመር ለመከታተል ጥረት እያደረግን ነው። ክፍል 7ን በሚቀጥለው ተርክላችኋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ።